ርዕስ ይሄ ነው። የሚሰማኝ ቢኖር በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል ተብሎ ተጽፏል። አሁን ቃሉን የምንሰማው ለማረፍ ነው። እግዚአብሔር መንፈስ ቅዱስ ሁላችንን ያሳርፈን። እንግዲህ የወጣነው ገበያ ነው። ሸምተን መመለስ ያለብን ነገር አለ። ብዙዎች ይህን የተወደደ ሰማዕት ቅዱስ ጊዮርጊስን ወደውት ሲያከብሩት ሲያመሰግኑት ቆይተው ግን ያመሰገኑትና ያከበሩት እንዲሁ በልምድ ስለሆነ ከዚህ ሃይማኖት ውጭ ያሉ ሰዎች እናንተ እኮ ችግር አለባችሁ፣ 23 ሲሆን ጊዮርጊስ፣ 24 ሲሆን ተክለ ሃይማኖት፣ 25 ሲሆን መርቆሬዎስ እያላችሁ በኢየሱስ ላይ ሌላ እየጨመራችሁ የሚል ሌላ ስብከት ሲሰብኳቸው ደንግጠው ይወጣሉ ከቤተ ክርስቲያን። እንደዛ እንዳንሆን ቅዱስ ጊዮርጊስን ዛሬ አውቀነው በደንብ ተዋውቀን ከቅዱስ ጊዮርጊስ ጋር ተግባብተን ወደ ቤታችን እንሄዳለን። እግዚአብሔር መንፈስ ቅዱስ እኔን አቁሞ እናንተን አስቀምጦ እንዲያስተምር ቅዱስ ፈቃዱ ይሁንልን። እንግዲህ በቅድሚያ ለድምፅ ጥራት ይቅርታ ጠይቃለሁ። ጎርምሼ ነው መሰለኝ ሁለተኛ ሶስተኛ ጊዜ ድምፄን እንደመዝጋት ይላል፣ ግን ይሰማችኋል አይደል? ዋናው እሱ ነው። እግዚአብሔር ከሁላችን ጋር ይሁን። ቅዱስ ጊዮርጊስ እንግዲህ ቅዱስ ጊዮርጊስ የሚል ቃል መጽሐፍ ቅዱስ ስለሌለ ቅዱስ ጊዮርጊስ የሚል ቃል በቃል መጽሐፍ ቅዱስ ስለሌለ መጽሐፍ ቅዱሳዊ ድጋፍ እንሰጠዋለን። ለምን ስለ ቅዱስ ጊዮርጊስ መማማር አስፈለገን? ለምን ዛሬ ቤተክርስቲያን ይህንን የተወደደ ሰማዕት ታከብረዋለች? ቅዱስ ጊዮርጊስ ታዋቂ ነጋዴ አልነበረም። የፖለቲካም ሰው አልነበረም። ተጽዕኖ ፈጣሪም ሰው አልነበረም። ቅዱስ ጊዮርጊስ ግን ለክርስቶስ ወንጌል እንደሚገባ የኖረ ሰው ነበር። ለዚህ ነው በቅድስት ቤተ ክርስቲያን የከበረ መታሰቢያ ተሰጥቶት ዛሬ እናንተ በስሙ ልትማጸኑ በተገባለት ቃል ኪዳን የእሱን አምላክ ክርስቶስን ደጅ ልትጠኑ ልንጠና የመጣ ነው የክርስቶስ ወታደር ስለነበረ ነው። ይህ ቅዱስ ጊዮርጊስ ወላጆቹ በተለይ አባቱ አጠር አድርጌ ነው ማስቀምጠው መስፍን የነበረ ባለስልጣን ከነበረ ቤተሰብ ነው የተወለደው። አባቱ ገና በልጅነቱ ነው ያረፈበት። በአባቱ ፈንታ ሹመት ያገኘ ሰው ነው። ሹመት የሚጠላ የለም። ዛሬ ብዙዎች ለአንዱ መርዝ የሚበጠብጠው ስለ ሹመት ነው። ነገ ስለሚገለበጥ ወንበር ብዙዎቻችን እርስ በርሳችን እንበላላለን፣ እንነካከሳለን። ቅዱስ ጊዮርጊስ በአባቱ በኩል ምድራዊ ስልጣን አገኘ። ከስልጣኑ ጋር ፈተና መጣበት። ምዕመናን ገንዘብ ለምኑ፣ እግዚአብሔር ችግር የለበትም ይሰጣችኋል። ስልጣንም ለምኑት፣ እግዚአብሔር ችግር የለበትም ወንበር ላይ ያስቀምጣችኋል። ጤናም ለምኑት፣ እግዚአብሔር ችግር የለበትም ከአልጋ ቁራኛ አንስቶ ሰው ያደርጋችኋል። እግዚአብሔር ችግር የለበትም። ችግር ያለው እኔና እናንተ ጋር። ትንሽ ስናገኝ አንቻለን፣ ሜዳ አይበቃንም፣ እንኮፈሳለን፣ እንኩነሰነሳለን። ቅዱስ ጊዮርጊስ ስልጣን አገኘ። ስልጣኑ ግን መዘዞበት መጣ። በዘመኑ የነበረው ንጉሥ በዚህ ስልጣን መቀጠል ከፈለግ ለጣዖት መስገድ ለጣዖት ማጠን አለብህ። ኦርቶዶክሳውያን በደንብ ስሙ። ማህተባችሁ ችግር ያመጣባችሁ፣ በስራ ቦታ ያስገፋችሁ፣ ከብዙ ዓለማዊ ስልጣን ፈቀቅ ያደረጋችሁ ማህተባችሁ ሊሆን ይችላል የክርስቶስ መስቀል። ኦርቶዶክሳውያን እኮ ደስ የሚለው ችግር የለብንም፣ በየቀዳዳው የመደፈን ችግር የለብንም። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። መሸታ ቤትኛ
ቤተ መቅደስም እኛ፣ ስቴዲየምም እኛ፣ ንግስ ላይም እኛ፣ በየቀዳዳው ተደፈኑ የተባለ ነው የምንመስለው። ችግር የለብንም። የዚህ ማይተባችን ለስልጣን እንቅፋት ሆኖ ካገኘነው አንደራደርም፣ ሌጣችንን እንሄዳለን። አንዳንዴ እቀናለሁ ከዚህ ሃይማኖት ውጭ ያሉ ሰዎች ስልጣን ወንበር ላይ ሲቀመጡ ሃይማኖታቸውን ለማስተዋወቅ የማያደርጉት ጥረት የለም። እኔና እናንተ እናፍራለን፣ እንሸማቀቃለን። እንኳን ምዕመናን የሆኑት ቤተ መቅደስ የቀመሱት ሳይቀር ችግር ነው። ቅዱስ ጊዮርጊስ ግን ስልጣኑን እንካሉት እሺ ያለ፣ ስልጣን ችግር የለውም፣ ድሃ አይበድልም፣ ሰነድ አይሰርዝም፣ ችግር የለውም፣ ተቀበለ። ለጣዖት ስገድ ሲባል ግን ስልጣናችሁን ውሰዱታል። ቅዱስ ጊዮርጊስ ይሄ ነው ምዕመናን፣ ዝም ብሎ አይደለም መዘከር። ቅዱስ ጊዮርጊስ ነው ዛሬ ሻማ አበራ፣ ቅዱስ ጊዮርጊስ ነው ዛሬ መጣን ተሳልመን ሄድ፣ በቃ እሱ አይደለም ዓላማ፣ እሱ አይደለም የቤተክርስቲያን ፍላጎት። ከሌሊት ጀምሮ የተደከመው ድካም እንዲሁ ዝም ብሎ አይደለም። የቅዱስ ጊዮርጊስን ሕይወት አርያ ምሳሌ እንድናደርግ ነው። ለዚህ ነው ቅድም መጽሐፍ ቅዱሳዊ ድጋፍ ልስጥ ያልኳችሁ። በዕብራውያን መልእክቱ ሐዋርያው ቅዱስ ጳውሎስ በ13ኛው ምዕራፍ ቁጥር 7 ላይ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ አለ። ልብ በሉ። አንድ ሰው መጥቶ ለምንድን ነው አውደ ምሕረት ላይ ቆማችሁ የኢየሱስን ስም ብቻ የማትጠሩት? ለምንድን ነው ህዝቡን ጊዮርጊስ፣ ተክለ ሃይማኖት፣ ገብረ መንፈስ ቅዱስ እያላችሁ ከኢየሱስ ውጪ የምታደርጉት የሚሉ ምስኪን ሰዎች አሉ። ጊዮርጊስ ኢየሱስ ክርስቶስን ይገልጠው ይሆናል እንጂ አይከድነው። ሲጀመር በፍጡራን የሚሸፈን አምላክም የለንም ሲጀመር። ቅዱስ ጊዮርጊስ ግን የእግዚአብሔርን ቃል የተናገረ ዋናችን ስለሆነ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የቀደሙትን አስቡ። ከዛ ምን አርጓ ለመሰላችሁ? የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። በእምነት ጊዮርጊስን መምሰል ያስፈልጋል አለ መጽሐፍ ቅዱስ። የጊዮርጊስ ሕይወት ከክርስቶስ ጋር ስለሆነ አንደኛ ቅዱስ ጊዮርጊስ ለክርስቶስ ወንጌል እንደሚገባ የኖረ ሰው። ምንድነው የክርስቶስ ወንጌል ማለት? ወንጌል ሰላም፣ ወንጌል ፍቅር ነው። በሰላም በፍቅር የኖረ ሰው ነው። ወንጌል የዘላለም ሕይወት ናት። ወንጌልን አምኖ ለዘላለም ሕይወት ራሱን ያዘጋጀ ነው። ለወንጌል እንደሚገባ መኖር የመንፈስ ቅዱስን ፍሬ ማፍራት ነው። ለወንጌል እንደሚገባ መኖር ማለት ለወንጌል እንደሚገባ ኑሩ። ፊልጵስዩስ ምዕራፍ 1 ቁጥር 27 ላይ ቅዱስ ጊዮርጊስ ለወንጌል እንደሚገባ ኖረ። ቅድም ቅዳሴው ላይ ከነበራችሁ ካህኑ በቅዳሴ መሃል የማቴዎስ ወንጌል ምዕራፍ 10 ከቁጥር 17 እስከ 20 እስከ 34 ድረስ አንብበዋል። ምን ይላል መሰላችሁ? እኔ ያለ ክርስቶስ እናንተን እንደ በጎች በተኩላ መሃል እልካችኋለሁ። ምዕመናን ጉዟችን በተኩላ መሃል ነው። ይሄ ሁሉ የተነገረ ቃል እኔ ያለው ክርስቶስ በተኩላ መሃል እልካችኋለሁ። እንደ ርግብ የዋህ እንደ እባብ ልባሙ ነው። አንድ ነገር አስረግጬ ልንገራችሁ። በተኩላ መሃል ማለፍ እያንዳንዳችሁ ግዴታችሁ ነው። ወደ ኋላ መመለስ አይቻልም በክርስትና ውስጥ። ቅዱስ ጊዮርጊስ ፈተና ሲመጣበት ወደ ኋላ አልተመለሰም። ተኩላው ሲመጣ ወደ ኋላ አልተመለሰም። ቅዱስ ጊዮርጊስ በግ የሆነው ቅዱስ ጊዮርጊስ በተኩላ መሃል አልፎ ሄደ። ተኩላ አሕዛብ ናቸው። ተኩላ መናፍቃን ናቸው። ተኩላ የዚህ ዓለም መከራ ነው። ይህንን ማለት ያስፈልጋል። አይ ተኩላው እዛ ጋር ካለ ምን በዚህ ጋር አስኬደኝ ብሎ በዚህ መሄድ አይቻልም። ደግሞ በዚህ መሄድ አይቻልም። የቀደመችቱን መንገድ ጠይቅ፣ በእርሷ ላይ ተመላለስ፣
ለነፍሳችሁ ረፍት ታገኛላችሁ ስለተባለ በቀጥታ ነው መጓዝ የሚቻለው። ለካ በእግር ተኩላን ማለፍ ይችላል። አሁን በተፈጥሮ አይቻልም። እንደው ተኩላ የፈለገ ቢጠግብ በጉን ገሎ ለኋላ ያቆየዋል እንጂ ዛሬስ ጠግቤያለሁ አልነካም አይልም። አሕዛብ ምንም ቢሰለጥኑ ምንም እንደው ይሄ ግሎባላይዜሽን ቢገባቸው ምንም የሃያኛው መቶ ክፍለ ዘመን ሰዎች ቢሆኑ ለክርስቲያን ደግ ሊሆኑ አይችሉም። መናፍቃንም በትምህርታቸው ያመኑትን ያስክዳሉ እንጂ ምንም ጥሩ ሰዎች ቢሆኑ አይ ኦርቶዶክሳውያን እናንተ እኮ ሃይማኖታችሁ ጥሩ ነው አይሉንም። ከመቅደስ ለማውጣት የማይወጡት ዳገት የማይወጡት ቁልቁለት የለም። ተኩላ ናቸውና በግ ምዕመናን ታዲያ እነዚህን እንዴት ይለፏቸው? እንደ ርግብ የዋህ እንደ እባብ ደግሞ ምን ልባም። አሁን የተቸገርነው አንዳንዱ እንደ ርግብ የዋህ ነኝ ብሎ ሲጃጃል ታዩታላችሁ። አንዳንዱ ደግሞ የዋህነትን ይተውና እንደ እባብ ልባም ነኝ ብሎ ብልጣብልጦ ነው ይቀራል። አልተባለም። እንደ ርግብ የዋህ ስትባል ርግብ ያላትን የዋህነት መውሰድ ነው። እሱን አልዘረዝርም። አሁን ሊቃውንቱ እግር ስር ቁጭ ብሉና የርግብ የዋህነቷ ምንድን ነው ብላችሁ ጠይቁ። ሁሌ ተነግሯችሁ ሳይሆን ጠይቃችሁ ተረዱ። የእባብ ልባምነቱ ምንድን ነው ብላችሁ ጠይቁ። መቼስ ልባም ነው። እንደው አንዱን ምሳሌ ለመሰላችሁ አንድ የሚወዳት ቅጠል አለች፣ ፍሬ አለች የሚበላት። የሚገርማችሁ ፍሬዋን ለመብላት ጥላ ካጠላባት አይበላም፣ አይችልም፣ ያደክመዋል። ስለሚያቅ ፀሐይ ጠብቆ በፀሐይ ሰዓት መጥቶ ፍሬዋን ይበላል ይላል። እባብ ባህሪው እንዲህ ነው። ነገሩ ገብቷችኋል? በጥላ አይበላም፣ በፀሐይ ነው የሚበላው። ፀሐይ እኮ ክርስቶስ ነው። በነገራችን በፀሐዩ በክርስቶስ ተመላለሱ፣ የዘላለም ረፍት ያለው በእርሱ ነው። ጥላ በተባለ በዲያብሎስ አትመላለሱ፣ እሱ ገዳይ ነው። ከእባብ ይህን እንማራለን። እንዲህ ልባም እየሆናችሁ ኑሩ። ብዙ ነው የእባብ ልባምነት። ያኔ ተኩላውን ማለፍ ይቻላል ብሎ ወንጌል ነግሮናል። ስለዚህ ቅዱስ ጊዮርጊስ እንደ ርግብ የዋህ ሆኖ እንደ እባብ ልባም ሆኖ ዘመኑን የኖረ ሰው ነው። ጣዖት አላመልክም ሲል መከራ መጣበት፣ ፈተና መጣበት። አንዱን ፈተና ልንገራችሁ። ለምሳሌ ታዋቂ መርዝ በጥባጭ አንጀት በጣጥሶ የሚገል መርዝ የሚቀምም ባለሙያ ተጠራና መርዙን እንካ ጠጣ ብለው ሰጡት። ወንጌል እንዲህ አለ። ቅዱስ ጊዮርጊስ የወንጌል ፍሬ ነው። ወንጌል ያነበበ ነው። እንካ ብለው ሲሰጡት መርዝ እንደሆነ ያውቃል። ግን አንድ የመጽሐፍ ቅዱስ ቃል ወደ አይምሮ መጣ። የቅዱስ ማርቆስ ወንጌል ይኸውላችሁ። ዓለም መርዝ በጥብጣ ስትሰጣችሁ ማልቀስ አይደለም፣ የእግዚአብሔር